የትስል ታያቅ አንዱን ይዞ እንደምታውቁት የኔ ጌታ ፌመስ ነው። ብዙ ሰው ነው የሚከተለው። እሱ መሄድ ከጀመረ ብዙ ሰው ይከተሉታልና ብዙ ሰው በዛ በያሪኮ መንገድ ያልፍ ነበርና ጠየቀ። ሲጠይቅ የናዝሬቱ ኢየሱስ በዚህ ያለፈ ነው ብሎ አሉት። ሰውየው አይነ ስውር ነው፣ ግን ልቦናው የበራ ኪዳንን የሚያውቅ እግዚአብሔር ይገባላቸውን ኪዳን በደንብ አድርጎ የተረዳና የሚያውቅ ሰው ነው። መረዳት ብቻ ሳይሆን በኪዳኑ የሚያምን ድንቅ ሰው ነው። ኢየሱስ ጌታ። ከዛ በኋላ ነው አለ እናንተ በእናንተ መረዳት ልክ እሱ የናዝሬቱ ኢየሱስ ነው፣ በኔ መረዳት ግን እሱ የዳዊት ልጅ ነው አለ። አሜን። ጅርቱ መነከና አሜን። ኢየሱስ ጎፍታል። አሜን። አከው በኖ ከሰኒቲ እኒ ነው ናዝሬት ይዳ አከው በኖ ኮትገሩ እኒ ኢልመ ዳዊት ይዳ። ወዳጆቼ እሱ የሚያውቅ አንድ ነገር ያውቃል። ያ ከዛ የሚመጣ እንደሚፈውሰው፣ ከዛ የሚመጣ እንደሚያድነው፣ ከዛ የሚመጣ ስልጣን እንደተሰጠው፣ ሁሉን ማድረግ እንደሚችል ዛሬ አለ ገንዘብ አይደለም የምፈልገው አለ። የመጣ ዛሬ በዚህ ያለፈ ያለ አይኔን የሚመልስልኝ ነው አለ። ዝም አልልም። ኢየሱስ ጌታ። ከዛ ጮያ ታስታውሱ ከሆነ እዛ ክፍል ላይ የዳዊት ልጅ አለ ማረኛ አለ። ወዳጆቼ እናንተ መጮህ ሲጀምሩ ዝም በል የሚሉ ብዙ ሰዎች አሉ። ከዛ ዝም በል ያሉት ሰዎችን ታስታውሱ ከሆነ ዝም በል እኛ ራሱ እየተከተልነው ነው፣ እንተ ደግሞ በእኛ አስተሳሰብ ሐሳብም እይታም ለተጠራው ራሱ የሚገባ አይነት ሰው አይደለህም። ሰውየው ዝም አላለም። ለዝምታ ምርጫ አልሰጠም። አብዝቶ ጮኸ። አሜን። ያ ንጉሥ ሰማው። አሜን። አምጡት ወደ እኔ አለ። በቤተ ክርስቲያን ውስጥ በእምነት የሚያወሩ ሰዎች አቅም አላቸው። አሜን። እዚህ ቤት ፕሮቶኮል አያስፈልግም። እዚህ ቤት ብልጥ መሆን አይጠበቅባችሁ። እዚህ ቤት በእምነት ሰማይን ማንኳኳት ነው የሚጠበቅባችሁ። አሜን። እንደዛ ከሆናችሁ በጣም በኃይል መሄድ ትችላላችሁ። አሜን። ኢየሱስ ጌታ። አሜን። መነከነት ባየ ኦጌስተውን ስንራኔ ይገሙ ከነጋ መንጀሩ በረዳ ኦጌስተው ዳፍ ተማሩ፣ ችግር የለውም። መንፈሳዊ ዓለም ላይ ከመንፈስ ዓለም ጋር የሚስማሙ ሰዎች በእምነት ሰማይን የሚነኩ እንጂ በብልጠት ሰማይን የሚነኩ ሰዎች አይደሉም።